ሰዎች እንዴት ናችሁ? አህለን ቤተሰቦቼ እንዴት ናችሁ? አህለን ዛሬ የጂጂጋን ጀላባ እናያለን። በቃ ትናንትና ነው የገባሁት። ባይዚ ከሚገርማችሁ ምንም አይነት ቪዲዮ ለመስራት ፈልጌ አልተመቸኝም እና ዛሬ ነው ማሳያችሁ ጂጂጋን ጀላባ እናያለን። የሚገርም ነው ተብያለሁ። አላውቅም ብቻ ዛሬ እሁድ ነው፣ መንገድ ሀገር ዝግ ነው እና እስቲ አብረን እናያለን። ተከታተሉ። ያው ጋይስ አሁን ወደ ጀላባው የገባን ነው። ጋሽ የት ጋር ነው ገባው? መስመሩ የጀላባ ነው። ወደ ጀላባ መስመሩ የት አለ? እሱ የበሬውን ብናየው እኮ አሪፍ ነው። የበሬት ጋር ያለው የት አለ ነበር? ያ በዚህ ጋር ነው። ኑ ጋይስ ብቻ አላውቅም የት ጋር እንደሚሄድ የተሳተነብኝ ያለው ምን አይቻልም። ኦኬ አይቻልም። ቻይ ቆይስ እዚህ ውስጥ አሉ። ምን ቆይ የት ጋር እንደሆነ አናውቅም። የት ጋር እንደሆነ አይዞህ አይ ገባችሁ እንዴ ውስጥ አይ ገባ እና አይቻልም መሰለኝ መቅረት ምን እንደሆነ ምን ያው አይቻልም። ችግር የለውም። ሽማግሌ ነው። አንድ ላይ ና አይ እስካሁን ውስጥ ገባ ምንድን ነው ይሉት አልገባኝ። አይቻልም ነው እንዴት ነበረው አላህ እስቲ ያሳዩዋችሁ ዝም ብዬ ልይዝ። ወይኔ ሌላ ሰው መስያችሁ ነው መሰለኝ። እንደምታዩት በጎች ናቸው። የበግ ማዕት ነው ያለው። እስቲ ውስጥ ያለ እንደማሳያችሁ አይ ቲንክ የበሬ ከገባን አሳያችኋለሁ። አሁን ያለን የፍየሎቹ ነው። እነዛው እነዛው ማሚላቸው ሊገዙ ነው መሰለኝ። አንድ ፍየል ስንት ነው እዚህ? አሁን ይላል 15 ሺህ አለ 13 አለ እንደ ሲጋው ልጅ ነው። እንዴት ነው አንተ? ኦኬ በጉም ፍየሉም አንድ አይነት ዋጋ ነው ያለው። የበጉም የፍየሉም አንድ አይነት ዋጋ ነው። አንድ አይነት ዋጋ ሳይሆን እሱለ ያው ልዩነት የለውም ብዙ እንደምታዩት ተስፋ አደርጋለሁ። ግን እንደ በጉ ነው ፍየሉ ጂጋ ተስፋፋች። ሰፋች በጣም ልክ ነው። አይ የት አሉ እነሱ? የት አሉ? የት ሄዱ ነበር? ያው እነዚህም አው አይ ነበር ይመስላል። አለ ቆይ የሚገዛልኝ ሰው ስላለ አይቻልም ብለው እዛ ጋር አይቀረጽም አንዱ ነበር። ስላላወቋት ነው ያ አላወቋት። ኧረ ምን በጣም ሰፊ ነው። ይሄ ደግሞ አላህ ያለው ይሄ ብቻ በጣም ሰፊ ነው። በፊት እንዲያ ነበር። ኦኬ የበሬው ይለያል ማለት ነው። የቦታው የበሬው በዛ ካይግና ካመን ደግሞ በዛ ነው። በዛው አልፎ ማለት ነው። ብሎ እንደዚህ አልነበረም። ጋዴ ወዴት ለሰጃሉ ጂጂጋው ዘመላለስ አሁን ከ80 ምናምን አመት በኋላ አልመጣውም። ኤክስፓንድድ አላ ገና ነው ለሽ ድረስከኝ ሞሌ የነበረው ቦታ አሁን የመጣን ኤርፖርት እዚህ ከዚህ ወራስ ስቴት ኤርፖርት የነበረው ቦታ ወራስ ስቴት ሩቅ ነው። ኦኬ
ስንት ነው? ስንት ጋር ስንት ነው? ለቤቱ ወበን 12 በጣም ከሚገርም ግን ትንሽ ነች አቺ ትንሽ ነች በጣም ትንሽ ነች 12 አሪፍ ነው። አዎ አሪፍ አይደል? ውድ ነው። አዎ ለቤቱ ወበን ኦ የዚህ ጅጋን ጀላባ ያየው ነው እያነሳሁት ነው። يجي جانجي يا ابي ابي فول اسكفر هذا ها ابي فدي اديك جيزا سرا في لا اوكي هنا كولي جزا نوندي خيار هيد خيار هيد بايزوي ምንም ቦታውን አላውቀውም ሁኔታውን አንድ ፍየል 12000 ብር አንድ ፍየል 12000 ብር ነው። ከዛ ሊጨምር ሊቀንስ ይችላል እና ሌላ ፍየል ለመግዛት አስበናል። ግን ዞሮ እያሉ ነው። ይሄ ያሉበት አሁን እኔ በጣም ሩቅ ነው ከመጣው ካለንበት ቦታ የመጣው በጣም ሩቅ ነው የመጣው። በጣም ከከተማ ወጣ ያለ ነው። ይሄ ከተማ ውስጥ ነው እንዴ? ከተማ ማለት ነው። ያ ከተማ ወጣ ብሎ ከተማ ውስጥ ነው። አዎ ውስጥ ነው። ወደዛ ከተማ ሁሉ ዙር ነው። ይሄ ዙር ነው። ይሄ ከተማ ውስጥ ነው። ኦኬ። ይሄ ፍየል ብቻ ነው። ይሄ ፍየል ብቻ አይደለም። ፍየል አለ፣ ከብት አለ፣ 3 ቦታ አለ። 3 ጀላባ ነው ያለው። አዎ 3 ቦታ አለ። እንደዚህ ይሄው እዛና 3 ቦታ አለ። ኦኬ 3 ቦታ አለ። የግመል ምሸጥ አለ። የግመልም አለ። የከብት ምሸጥ አለ። ኦኬ ያ ፍየል ምሸጥ አለ። እሺ አንድ ግመል ስንት ነው? አንድ ግመል አይደለም 1030 ነው። 30 ነው ማይ ወለጋ ሞሮ ወርሲንተ 30 ትንሽ ነው። ወአወር ማይ ወአወር ማይ 200 አይደለም بقولي صدق خير وين؟ عند الجبل لما تمشي بريد بريد سيدرا انا وانت ابو ها انت قبل شيء عندي شيء አይደለም አንተ ስማው ግመል አንድ ሺህ የለም ለስራ ነው ግመል አንድ ሺህ የለም 10 ሺህ በዶላር ነው ያላ 130 ነው በዶላር ነው በዶላር ነው ትክክል ወር ዶላር ነው ወር በቃ ማሃ ዶላር ነው ሰለሽ በዶላር ምሽ አንድ ግመል ሚሊዮን ኪሎ እኮ $130 ያዘው ስንት ይመጣል? በዶላር ነው የሚነግረኝ በኢትዮጵያ ብር አይደለም እኮ እሱማሳ ከኔ ይመጣ ግመሎች ኦኬ አሪፍ አሪፍ ዶላር ወያል ዶላር ባይዘው በግመል ይጫጫል ነው ግመል 200,000 ብር ትልቅ ስንት ነው በዶላር በሬስ አየ በዶላር ነው 230 አንደኛ 70 ወሰጠና حسب والله بقول جاي من سالسيه بقول يا صدق بقول يا افرتن ارزاق يا سلام يا مستي عندي بدري يا مدل كريستال አንድ ትልቅ በሬ 165,000 አንበለ ትልቅ ነው ማለት ነው። ከሰዎቹ ወደ ዋጋ የለም። አንድ 160,000 የሚነሳ በክሪክ ነው የሚነሳ በክሪክ ሐር 300,000 والله አንድ በሬ ሐር ወጣ ጅጅጋ ሐር አሁን ብር ኢትዮጵያ እንደ ሶማሌ በፊት ብር አንድ ይመጣል ወደ ዋጋ ይብር ነው ትገ አይ ሐሪፍ አንድ ቢዮሎጂ 40,000 ይሰጣል። አንድ ቢ 40,000 ብር 40,000 አንድ ቢ 12,000 ማለት ነው ወይስ አሃ ይለያያሉ? በጎቹ 30,000 አለ 20,000 አለ 15,000 አለ ኦኬ ያው እንደምትሰሙት ነው ጋሽ ቤተሰቦች በጣም አንድ ግመል 200 ምናምን ሺህ ብር
ቲክቶክ ዩቲዩብ ወደ ዩቲዩብ ነው ዩቲዩብ እና ያው በቃ ይሄን ይመስላል። እስቲ አሁን ደግሞ የገዛነው ፍየል አሳያችኋለሁ። አንድ ግመል 200 ምናምን ሺህ ብር፣ ፍየል 40 ሺህ ብር ምናምን ነው እና ሌላ ደግሞ በሬ ስንት ነው ያሉት? 200 ምናምን ሺህ ብር 130 ብቻ እንደ ልዩነቱ ነው። ቦታው ሰፈር ምን ይባላል? አዎ ሰፈር አለ። ሰፈር ይሄ አለ ምን ይባላል? ትንሽ እሱ ግማሽ ነው የሰጠና ሰማንያ ሰጠና እንደዛ ነው ማለት። ወር ሰፈር አጠቅም ቦታው የፍየል ጀላባ ነው። ጀላባ ብቻ ይባላል ስሙ። ይሄ ነው የበሬ ዛጋ ነው። 3 ቦታ ነው። 3 ቦታ ነው። ይሄ ቦታ የተራ ከብት ነው። የተራ ፍየል ነው። ኦኬ የተራ ፍየል የተራ ከብት ነው። የተራ ግመል ነው። 3 ነው። አረን እንደዛ ነው። ፍየል እንደዛ ያገኝ 3 ቦታ ነው። ይናለ ያሳረ ሱልጋሩ 3 ኦኬ 3 ነው። ወረዛ አለ ቆይ እሺ እንሄዳለን። አረን እሱ እንደዚህ በለው። አንተ የሰውን ሂሳብ ነው የምትሰራው ወይስ የራስህን ትሰራለህ በለው። አይሎም እንዴ አንተ ምን በባዶ ነው ኩኛው በባዶ። እስኪ አሁን እንደዛ በለው። ጥያቄ በለው። ኢትዮጵያ የለሽ ወድቃለ ይላል። እስኪ ጠይቆሽ እንደምትሰሙት ያው ጉዳችን እንደዚህ ነው። አንድ ዶሮ ቤት ውስጥ የለም። አንድ ዶሮ የሰው ካርሜላ ነው። ካርሜላ ነው። ጠይቀው አሁን ነገሩን ጠይቀው። ከመቸርቅ ነው የምትሰራው። ትንበላት የምታውቃለህ። ጠይቀውና ማለት አሁን እስኪ ጠይቀው። ማን ነው የምታየው? አንተ አሁን ስንት ግመል አለ? እኔ ግመል የለም። እሺ በቃ ምንድን ነው የሚያወራው? እኔ ግመል የለም። ምንድን ነው የሚያወራው? አንተ አለ አይ ያጎ እዚህ ያለው ሰው ቀላይ ምን አሊ እኔ ገዛለሁ እኔ አርዳለሁ። ምን እሱ እኛ አንድ ግመል 200 ምናምን ሺህ ብር ውሸት ነው አይሆንም። ያው ጋይስ ተገኘ መሰለኝ። እስቲ አሁን ደግሞ ወጣ ብለን ፍየል ተከታታይ ያሳያቸዋል። ያው ቤተሰቦች አሁን ከእንትን ተመልሰን ከጀላባ ጂጂጋን አሳያቸዋለሁ። የተወሰኑ ያሳያቸው ፓርት ያው ፍየል የገዛ ነው እና ሌላ ምንም የገዛ የለም። ያው ብቻ የእንትኖችን ዋጋ ነገር እንደሰማችሁት ነው። ግን ከሚገርማችሁ ጂጂጋ ላይ መሬት እንዲህ በቀላሉ እንትን አይልም። ይሄ ትናንሽ መሬት ነው ያለው። አንድ ሰው መሬት ሲገዛ የማት በቃ ትልቅ መሬት ምናምን ነው። በቃ መኪናው ማቆም ነው 250 ካሬ ሜትር አይደለም። አሁን እኛ ያለንበት ቤት ይሄ ነው። ትልቀቱን ብቻ ሱፉት ይሄን የሰው ከተማ ግን ወጣ ያለ ነው ያለው እና እኔ የምላችሁ ጂጂጋ ላይ የባካችሁ ሰራው ነገር አሪፍ ነገር ከስር ኮሜንት ላይ ጻፉልኝ፣ እሰራለሁ። ያው ፍየሉን አሳያችኋለሁ። አንድ ፍየል ቅድም ዘይጠይቀው 12000 ብር ነው። እኛ ገዛነው ግን 17500 ምንዋ አሪፍ ይሁን ምንዋ ተመቻችሁ እንደሆነ አላውቅም፣ ብቻ ግን ማሚያ ነው ሲያላቀም እና ውስጥ ደግሞ አሳያችኋለሁ ፍየል እንደምትመስል ተከታተሏል። እስቲ ያሳያችሁ። ለምትታት ፍየሏች የትንች ቺ 17500 ብር ነው የምትታት። ተወደደችም። ቤቱን ይዩት፣ ሰፋቱ አታዩትም? ሶማሌ ጋር ስትሆኑ ረሃ ናቸው መሰለኝ አላውቅም። በጣም ሰፋፊ ቤት ነው ያላቸው ከሚገርማቸው ወላሂ። እና ትላልቅ አንድ ኩሽናው ራሱ አንድ ቤት ብሉት አንድ ቤት በጣም ሰፋፊ ነው። እና ቤተሰቦች የዛሬ ቪዲዮ የሚመስል ነበር። ቶሎ ልዝጋው ደክሞኛል በጣም እና 600 ሰብስክራይብ ስላስገባችሁ በጣም አመሰግናለሁ። እና ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።